በልጆቻችሁ እድገት ላይ እነዚህን 10 ምልክቶች ካያችሁ በአፋጣኝ ወደ ሕክምና መምጣት ይኖርባችኋል። ሰላም፣ ዶክተር ማሊክ ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። የልጆችን እድገት የምንለካባቸው 2 መንገዶች አሉ። አንደኛው ግሮዛቸውን መከታተል ሲሆን ሁለተኛው ደግሞ ዴቨሎፕመንታቸውን ማየት። ግሮዝ የምንለው የሰውነት ህዋሳት ወይም ሴሎች በመጠን በሚጨምሩ ጊዜ የሚከሰት የሰውነት እድገት ወይም ደግሞ የሰውነት በመጠን መጨመር ማለት ነው። የህፃናትን ግሮዝ የምንከታተለው ቁመታቸውን፣ ክብደታቸውን እንዲሁም የጭንቅላታቸውን ዙሪያ በመለካት። ዴቨሎፕመንት የምንለው ወይም የዛሬው ትኩረታችን የሆነው ደግሞ የህፃናት የክህሎት፣ የአስተሳሰብ እንዲሁም የተግባር ውስብስብነት መጨመር ማለት ነው። አንድ ህፃን ልጅ ከተወለደ በ1 ዓመት ውስጥ ሊደርስባቸው የሚገባቸው 4 የእድገት ደረጃዎች ከዚህ በፊት በብሩክ ኪድስ የዩቲዩብ ቻናል ላይ ዶክተር ፋሲል መንበረ ሰፋ ያለ ማብራሪያ ሰጥቶ ስለሰራው እሱን መመልከት ትችላላችሁ። ማንኛውም ወላጅ እነዚህ ሬድ ፍላግ ሳይን ከምንላቸው 10 ምልክቶች ውስጥ አንዱን በልጁ ላይ ካየ ኖርማል ሬንጅ ውስጥ እንዳለ የልጁ እድገት ቆጥሮ በቤት መቀመጥ የለበትም። ስለዚህ ቶሎ ሐኪምን ማማከር ይጠበቅበታል ማለት ነው። እነዚህ ሬድ ፍላግ ሳይንስ ምንድን ናቸው? በየትኛው እድሜ ላይ ሲከሰቱ ነው አሳሳቢ የሆኑት የሚለው ትንሽ ሰፋ ያለ ማብራሪያ ስለሚፈልግ በዩቲዩብ ቪዲዮ ላይ ሰርቼላችኋለሁ። እሱን ሄዳችሁ ተመልከቱት። ሊንኩን ባዮ ላይ ያገኙታል። አመሰግናለሁ።